ሰላም ጤና ይስጥልኝ ክቡራን ተመልካቾች፣ ከከፋ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። ዜናዎቹን እየመራሁ አብሬያችሁ የምቆየው ክፍሌ አለሙ ነኝ። በቅድሚያም የዋና ዋና ዜናዎቻችንን ርዕሶችን ነው። የቦንጋ ከተማ አስተዳደር ምክር ቤት ቋሚ ኮሚቴ የሴክተር መስሪያ ቤቶችን የ9 ወራት አፈጻጸም ግምገማ እያካሄደ ነው። ጠንካራ የፓርቲ አደረጃጀትን በመገንባት ተግባራትን በውጤታማነት መምራት እንደሚገባ የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት አሳሰበም። በኢትዮጵያ የኢኖቬሽን አፍሪካ 25 የሚኒስትሮች ስብሰባ ተከፈተም። አሁን ቅድሚያ ወዳደረግናቸው ዜናዎች አልፈናል። የቦንጋ ከተማ አስተዳደር ምክር ቤት ቋሚ ኮሚቴ ሴክተር መስሪያ ቤቶችን የ9 ወራት አፈጻጸም ግምገማ እያካሄደ ነው። ግምገማው የህዝቡን ተጠቃሚነት ማረጋገጥ የሚችሉ ተግባራትን አጠናክሮ ማስቀጠልን ያለመ ስለመሆኑም ተገልጸዋል። ዘገባው የባልደረባችን ናስር ተማም ነው። ጽዮን ታደለ በዚህ ዙሪያ አስተያየት የሰጡት የምክር ቤቱ ቋሚ ኮሚቴ ሰብሳቢዎች እንደገለጹት ሴክተር መስሪያ ቤቶች ባለፉት 9 ወራት ያከናወናቸውን ተግባራት እንደሚገመግሙ ጠቁመው ዋና ዋና የግምገማ መመዘኛዎችን አስረድተዋል። ዋነኛ መሰረት የምናደርገው እቅድ አለ። እቅድን መሰረት እናደርጋለን። ለአመቱ የተዘጋጀ እቅድ አለ። እቅድ እናጸድቃለን። ከዚህ ጋር ተያይዞ በጀትም ሲጸድቅ ከስራ አፈጻጸሙ ጋር ነው። የወረደ እቅድ አለ። ከማዕከልም የወረደ አለ። እዚህ አካባቢውን ተጨባጭ ሁኔታ ተመዝኖ የቀረበ እቅድ አለ፣ የጸደቀ በምክር ቤት። ያ እቅድ አፈጻጸም ምን ደረጃ እንዳለ ከሪፖርታቸው እየተነሳን የወደቁ ድጋፍ የሚያስፈልጉ ነገሮች ካሉ ተከታትለን ያው ድጋፋዊ ክትትል እናደርጋለን። የመገምገሚያ ዋና መስፈርት ወይም መመዘኛ ነጥቦቹ በመጀመሪያ ደረጃ የመስሪያ ቤቶቹ እኛ የምንገመግመው ለእኛ ተጠሪ የምንገመግማቸው መስሪያ ቤቶች ፖሊስ ጽሕፈት ቤት፣ ፍትህ ጽሕፈት ቤት፣ ከተማ አስተዳደር ራሱ ከንቲባ ጽሕፈት ቤትና ምክር ቤቱ ራሱ የምክር ቤቱ ጽሕፈት ቤት እና ፍርድ ቤት ቦንጋ ዙሪያ ፍርድ ቤቶችን ናቸው። የነዚህን ምንመዝናቸው ወይም አፈጻጸማቸው የምናይባቸው ክራቴሪያዎች ወይም መመዘኛዎች ምንድናቸው የሚለው ነገር ላይ በመጀመሪያ ደረጃ በበጀት አመቱ ምን ለመስራት እንዳቀዱ እቅዳቸውን መሰረት አድርገን ከእቅዳቸው ምንድን ነው የፈጸሙት፣ ያልፈጸሙት ምንድነው፣ ምን አይነት ጠንካራ ጎን አላቸው፣ ምን አይነት ደካማ ጎን አላቸው፣ ክፍተት አላቸው፣ ቀጣይ ሊያርሙ ሊያስተካክሉ የሚችልባቸው ክፍተቶች ካሉ እሱን ነው የምንገመግመው። ስንገመግም ዋናው መገምገሚያችን የህዝቡ ተጠቃሚነትና የተሰሩ ስራዎችን እያመዛዘን ነው የምንሄደው ማለት ነው። ስራዎች ተሰሩ ተብሎ ዝም ብሎ የሚከድ አይደለም። 100% ተሰራ በሚለው መሬት ወርደን ምን ያክል እውነት 100% መሰራቱ መሬት መውረዱንም እናረጋግጣለን። ይሄ መለኪያችን ነው። ቀጥሎ ደግሞ የህዝቡ ተጠቃሚነት እርካታውንም ጨምር ነው የምንለካው። ህዝቡ እየረካ ነው ወይ? ለምሳሌ ያክል በዚህ ኮሚቴ ስር 9 ሴክተር ነው ያለው። 9 ሴክተር አለ። በከተማችን ጠቅላላ 19 ሴክተር ነው። ከ19ኙ 9ኙ ሴክተር በዚህ ኮሚቴ ስር ነው ያለው። የቦንጋ ከተማ አስተዳደር ምክር ቤት ዋና አፈ ጉባኤ አቶ አጥናፍ ወልደ ጻዲቅ በበኩላቸው ለምክር ቤቶች በህግ የተሰጠ ኃላፊነትን ካብራሩ በኋላ የስራ ግምገማውን ዋነኛ ዓላማ አስረድተዋል። ምክር ቤት ያው በህገ መንግስት የተሰጠው ስልጣን አለው። ይሄም ምንድነው ህዝብና መንግስት መሀል ትልቅ ኃላፊነት ይዞ እየሰራ ያለበት ተቋም ነው። ዋናው ደግሞ ዓላማ አስፈላጊነቱ የህዝብ ተጠቃሚነት ስለመረጋገጡ ቼክ ኤንድ ባላንስ ማድረግ ነው። እሱ ብቻ ሳይሆን ከራሱ የሚገባውን ሚና መወጣት ማለት ነው። ስለዚህ አሁን በአመት 4 ጊዜ ነው ቋሚ ኮሚቴ ከምክር ቤቱ ስር 3 ዘርፍ ቋሚ ኮሚቴ አለ። እነዚህም ኢኮኖሚ ዘርፍ፣ አስተዳደር ዘርፍና ማህበራዊ ዘርፍ ነው። በማህበራዊ ዘርፍ ምን ተከናውኗል፣ ምን ቀርቷል፣ በአስተዳደር ዘርፍ ምን ተከናውኗል፣ ምን ቀርተዋል። እንደዚሁም በኢኮኖሚ አሁን ከተማ ላይ በኢኮኖሚ የሚሰሩ ግዙፍ የሆኑ ስራዎች በኢኮኖሚ ዘርፍ ነው የሚገመገሙት እና የኢኮኖሚ ሴክተሮች ይህንን ከተማን በሚመጥን ልክ ምን ያክል እንቅስቃሴ አላቸው። መጀመሪያ እቅድና በጀት ሲጸድቅ ያው ምክር ቤት ነው የሚያጸድቀው እና ይህን ሸንሽኖ ደግሞ በ4 ወር በ6 ወር መስክ ሚልከታ አለው። እንደ 6 ወር መጠበቅ ብቻ ሳይሆን አሁን ከተማ በደረሰበት እኛ በ3 ወርም ጭምር ነው ወደ ታች ወርደን መሬት ላይ እነዚህ የተሰሩ ስራዎች መኖራቸውን እያረጋገጥን የመጣ ነው። ዋና አፈ ጉባኤው አክለውም ከዚህ የስራ ግምገማ በኋላ የሚጠበቁ ውጤቶችን ተናግረዋል። ዘርፍ በራሱ አስችሎ ያው ማዘጋጃ ነው የሰራ ያለው እና የዕለት ዕለት እንቅስቃሴ ከማዘጋጃ ስራ ጋር የተያዘ ነው። ይሄም ማዘጋጃ ደግሞ ስልጣኑ ብቻውን የአንበሳውን ድርሻ መወጣት አለበት ተብሎ የተሰጠው እንዳለ ሁሉ ምክር ቤት የራሱን ድርሻ ተወጥቶ
ምክር ቤት በምንድን ነው የራሱን ድርሻ የሚወጣው? ልክ ህዝብና ተቋሙ አብሮ ተቀናጅቶ ከህዝብ የሚፈለገው ምንድን ነው? ከዚህ ተቋም ደግሞ በህገ መንግስቱ የተቀመጠው ለሱ የተሰጠው መፈጸምና መከወን ያለበት ምንድን ነው የሚለውን ቼክ ኤንድ ባላንስ እያደረጉ የማገናኘት ቅንጅታዊ አሰራሩ ተጠናክሮ እንዲሄድ ማድረግ። ምክንያቱም ይሄ የሆነ እንደ ኪስ አይነት ነገር አይደለም። ተጠቃሚው ሁሉ ጊዜ እየጠየቀ ጥያቄ ይመለስ ብቻ አይደለም። ጥያቄ የሚመልሰው አካል ደግሞ አይ መጠየቅ ብቻ ነው ያለበት ብሎ ያንን የሚተወው አይደለም። በቅንጅት መስራት እንዳለባቸውና ይህንን ነው በዋናነት በሶስቱም ዘርፍ የምንገመግመው። የምናገኘው ውጤት ደግሞ ምንድነው? ያው የህዝብ ተጠቃሚነት ማለት ቅድም እንዳልኩት ከዚህ ጋርም ተያይዞ ዛሬ የሚፈጸም ነገር ላይኖር ይችላል። ደረጃ በደረጃ ግን አሁን መፈጸም ያለብንን መከወን ያለብንን ከተማ በደረሰው አኳኋን አሁን የተሰሩ ያሉ ብዙ ስራዎች አሉ። እነዚህን ስራዎች በእኛ በኩል ህዝቡ እንዲያውቅ ማድረግም ትልቁ ስራ ነው። የኛ ስራ ምክር ቤት በዋናነት የምንሰራው ህዝብ እንዲያውቅ፣ ህዝብ እንዲሳተፍ የመስራቱን ስራ እንሰራለን። በዛ ጎን ደግሞ አስፈጻሚ አካላትን የመገምገም ያው ኃላፊነት ሹመቱንም በምክር ቤት ነው የሚሰጠውና ምን ከውናል የሚለውን በየጊዜ ክትትል ቁጥጥር ማድረግ ይሄ ነው ዋናው ጉዳይ ማለት ነው። እኔም በጣም አመሰግናለሁ። የስራ ግምገማው ለሚቀጥሉት 2 ቀናት የሚቆይ መሆኑን ከምክር ቤቱ ያገኘነው መረጃ ያመለክታል። በጨታ ወረዳ የጤና ጥበቃ ጽሕፈት ቤት የጤና አገልግሎት አሰጣጥን ማዘመን ላይ ያተኮረ የሂስ ግለሂስ ግምገማ ተካሂዷል። በግምገማው የጤና ባለሙያዎች፣ የማኔጅመንት አባላትና ሌሎች የሚመለከታቸው አካላት መሳተፋቸው ተጠቁሟል። ከወረዳው የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት የተገኘውን መረጃ አሁንም ጽዮን ታደለ ታቀርበዋለች። በዚሁ መድረክ ተገኝተው ንግግር ያደረጉት የጨታ ወረዳ ዋና አስተዳዳሪ አቶ መብራቱ መሸሻ ለጤና ባለሙያዎች የአገልግሎት አሰጣጥ ዙሪያ ሲሰጥ የቆየው የሂስ ግለሂስ ግምገማ ጤናማ ማህበረሰብ ለመፍጠርና በጤና ተቋማት የሚስተዋሉ ችግሮችን ከምንጩ የሚፈታ ነው ብለዋል። የመረጃ አያያዝና ተቀናጅተው ከመስራት፣ በሰለጠኑት ልክ ተገቢ የሕክምና አገልግሎት ከመስጠት፣ በስነ ምግባር የታነጸ ሩህሩህ፣ ታታሪ፣ ስራና ሰዓት አክባሪ አለመሆን ከጽሕፈት ቤቱ ሰራተኞችም ሆነ ከባለሙያዎች የሚታዩ ጉድለቶች የሚታረሙበት ጉዳዮች ላይም በሰፊው ተገምግሟል። በጤና ተቋማት የግልና የአካባቢ ንጽህናን ህብረተሰቡ እንዲጠብቅ ለማድረግ የግንዛቤ ስራ መስራትና መልካም ተሞክሮ ለህብረተሰቡ ማሳየት፣ ፍትሐዊ ያልሆኑና አድሏዊ የጤና አገልግሎት አሰጣጥ መቅረፍ እንደሚገባ ጠቁመዋል። የጨታ ወረዳ መንግስት ዋና ተጠሪና የብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ከተማ ከፍ ያለው በበኩላቸው የጤና ባለሙያዎች ከግምገማ መልስ በጤና አገልግሎት አሰጣጥ ረገድ ተገልጋዮችን ምሬት የሚፈጥሩ አሰራሮችን ማረም እንደሚገባቸው ገልጸዋል። አክለውም ባለሙያዎችም ሆነ የጽሕፈት ቤቱ ሰራተኞች ሙያዊ ግዴታቸውን በመወጣትና ጉድለቶችን በቁርጠኝነት በማስተካከል ቀልጣፋና ፈጣን አገልግሎት መስጠት እንደሚገባቸው ጠቅሰዋል። ስብዕናን ተላብሶ የተቀላጠፈ አገልግሎት ከመስጠት አኳያ በሁሉም መዋቅሮች ላይ ከጤና ባለሙያዎች የሚታዩ ክፍተቶችን ለማረም ትግል ይደረጋል ብለዋል። የተቀዛቀዘውን የጤና አገልግሎት አሰጣጥ ለማሳለጥና ወደ ኋላ የተመለሰውን የጤና ስራን በአዲስ መልክ ለማራመድ የሚያስተምርና መንገድ የሚጠርግ እንዲሁም የተሻለ ውጤት ለማስመዝገብ የሚያስችል ግምገማ ነው ብለዋል። በመጨረሻም የተቋማትና የመንግስት አሰራር መከበር እንዳለበት አሳስበው በመድኃኒት እጥረት ከህዝቡ በኩል ለሚነሳው እሩሮ መንግስት ለመፍታት ጥረት እንደሚያደርግ ተናግረዋል። የጤና ባለሙያዎች ሙያዊ ስነ ምግባርን በመከተል ህብረተሰቡን በቅንነት ማገልገል እንደሚገባቸው ተገለጸ። በቢጣ ወረዳ ለ4 ቀናት ሲካሄድ የቆየው የጤና ባለሙያዎች ግምገማ ተጠናቋል። የወረዳው የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ያደረሰንን ዘገባ ማርሸት ሰይፎ ያቀርበዋል። መድረኩ በ4 ቀናት ቆይታው ከጤና አገልግሎት አንጻር በርካታ ጉዳዮችን የዳሰሰ ሲሆን በቀጣይ ሊስተካከሉ የሚገባቸው ጉዳዮች ዙሪያ አቅጣጫ ተቀምጧል። የታካሚ ርክብክብ በአግባቡ አለመደረግ፣ በሰዓት ገብቶ አለመውጣት፣ የተቋማትን ህልውና ማስደፈር፣ በስራ ቦታ ተገኝቶ አገልግሎት አለመስጠት፣ ጤና ኬላዎችን በአግባቡ አለመደገፍ፣ ደንበኞችን መለያየትና ማጉላላት፣ በቲም አለመስራት፣ በቀበሌ ደረጃ የጤና ፓኬጆችን አለመተግበርና መሰል የአሰራር ክፍተቶችን በፍጥነት በማረም የመልካም አስተዳደር ጥያቄዎችን መመለስ እንደሚገባ
አጽንኦት ተሰጥቷል። መለስተኛ የቀዶ ጥገና አገልግሎት ስራን የማስጀመር ጉዳይም በልዩ ትኩረት እንዲከናወን ከመድረኩ ተሳታፊዎች ተጠይቋል። ባለሙያው ለግል መብቱና ጥቅሙ በሚታገለው ልክ ለሙያው ክብር በመስጠት ህይወት የማዳን ስራውን በትኩረት ሊያከናውን እንደሚገባም ተሰምሮበታል። የወረዳው ጤና ጥበቃ ጽህፈት ቤት ኃላፊ አቶ ተክላ ባየለ እንደገለጹት የ4 ቀናት የግምገማ ውጤቱን በማስመልከት የሰው ኃይል የማመጣጠንና የማሸጋሸግ ስራ እንደሚተገበር በመግለጽ ከዚህ ጎን ለጎን በዲስፕሊን የሚጠየቁ እንደሚኖሩም ጠቁሟል። ከግምገማ መድረኩ መልስ ከወረዳ ማዕከል ተመላልሰው የሚሰሩ የጤና ኤክስቴንሽን ሰራተኞች በፍጥነት ወደ ቀበሌያቸው ጠቅልለው በመግባት ስራቸውን ሊቀጥሉ እንደሚገባ ያሳሰቡት አቶ ተክላብ የተቀዛቀዘውን የቤት ለቤት ጉብኝት በማስቀጠል በቀበሌ ደረጃ የጤና ፓኬጆችን ሙሉ በሙሉ ለመተግበር ቁርጠኛ ሊሆኑ ይገባል ብለዋል። የወረዳው የወሊድ አፈጻጸም በእጅጉ መሻሻል ስላለበት የዘርፉ ባለሙያዎች ከወትሮው በተለየ ሊረባረቡ እንደሚገባም አመላክቷል። ግምገማው ያመጣውን ለውጥ ለማጤን የአገር ሽማግሌዎችን ያካተተ የህዝብ ፎረም በቀጣይ ለማድረግ የጤና ተቋማትን የማደራጀት ስራ ተጠናክሮ እንደሚቀጥል ኃላፊው ጠቅሷል። የወረዳው ምክትል አስተዳዳሪና የፋይናንስና ኢኮኖሚ ልማት ጽህፈት ቤት ኃላፊ ባስተላለፉት መልእክት ባለሙያዎች በመንግስት ስራ ሰዓት በሌላ ተግባር ከመጠመድ በመላቀቅ ለህብረተሰቡ ተገቢውን አገልግሎት ሊሰጡ እንደሚገባ በማሳሰብ ይህንንም በየደረጃው የሚገኙ የስራ ኃላፊዎች ክትትል በማድረግ እርምጃ ሊወስዱ ይገባል ብሏል። ያለ ምክንያት በዚህ ግምገማ ያልተዳሰሰ ሰራተኛን በመለየት ተቋሙ አስቸኳይ ውሳኔ ሊሰጥ እንደሚገባ ምክትል አስተዳዳሪው አቅጣጫ አስቀምጧል። ታካሚዎችን በከተማና ገጠር ወይም በኑሮ ሁኔታቸው በመመልከት የአገልግሎት አሰጣጣቸውን የሚለይ አንዳንድ የጤና ባለሙያዎች በአስቸኳይ ከድርጊታቸው ሊቆጠቡ እንደሚገባና በቀጣይ የሚገኘው ተጨባጭ መረጃ ህጋዊ እርምጃ እንደሚወሰድም ተናግረዋል። አቶ ማቴዎስ ሲቀጥሉም በአራቱም ጤና ጣቢያ የሚገኙ ማናጅመንት አባላት በመፈተሽና በማጥራት ለጤና ተቋማት መጠናከር እንደሚሰራ በማመላከት ለጤና ኤክስቴንሽን ሰራተኞች የቀበሌ አስተዳደር ስራ ላይ ስለመሆናቸው በሚልከው ሪፖርት መሰረት ደሞዝ የሚከፈል ይሆናል ብለዋል። የቀዶ ጥገና ክፍሉን ስራ የማስጀመር ተግባር በቀጣይ ትኩረት ይሰጠዋል ያሉት ምክትል አስተዳዳሪው የቦርድ ውይይት በማድረግ ለችግሮች መፍትሄ የማበጀት ስራ እንደሚከናወንም ገልጿል። የጤና ባለሙያዎች ሙያዊ ዲስፕሊን በመከተል ህብረተሰቡን በቅንነት ለማገልገል ቅድመ ዝግጅት ሊያደርጉ እንደሚገባ ያሳሰቡት የወረዳው የመንግስት ዋና ተጠሪና የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ታጋይ አዴሎም የጤና ተቋማት ተልኳቸው ህይወት የማዳን ስራ በመሆኑ በዚሁ ዘርፍ የተሰማሩ ባለሙያዎች ትኩረት ሊሰጡ ይገባል ብለዋል። አቶ ታጋይ በመልእክታቸውም አገልግሎት ሰጪ የጤና ተቋማት የማህበረሰብ አቀፍ የጤና መድን አባላት ወደ ተቋማቸው ሲመጡ ያለ እንግልት ተስተናግደው እንዲመለሱ በማድረግ ህብረተሰቡ ለጤና መድን ያለው ግንዛቤ የተሻለ የማድረግ ኃላፊነት እንዳለባቸው ጠቅሰው ጤና ኬላዎች ከቀበሌ መዋቅር ጋር በቅንጅት በመስራት ህብረተሰቡ ሊክሱ እንደሚገባም አሳስቧል። ጠንካራ የፓርቲ አደረጃጀት በመገንባት ተግባራትን በውጤታማነት መምራት እንደሚገባ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ገለጸ። የፓርቲው የአደረጃጀት ዘርፍ በየደረጃው የሚገኙ አመራሮች በተገኙበት የ9 ወራት አፈጻጸም ግምገማውን በቦንጋ ከተማ አካሂዷል። ዘገባው የክልሉ የመንግስት ኮሚኒኬሽን ጉዳዮች ቢሮ ነው። ጽዮን ታደለ። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የወጣቶች ክንፍ ኃላፊ ወጣት ሰይድ ኢብራሂም ባደረገው ንግግር በኢኮኖሚ ዘርፍ ወጣቶች ቁጠባን ባህል አድርገው ውጤታማ የሚሆኑባቸው ስራዎች ላይ እንዲሳተፉ ለማድረግ የተሻለ እንቅስቃሴ መደረጉን ገልጸዋል። ወጣቶች የውጭ ሀገር ስራ ስምሪት ላይ እንዲሰማሩ ለማድረግ ትኩረት መደረጉን ጠቅሰው በተለይም ወጣቱን ወደ ዲጂታል ኢኮኖሚ ለማስገባት የአቅም ማጎልበቻ ስልጠናዎችን በማመቻቸት ላይ እንገኛለን ብለዋል። ወጣቶች በፖለቲካውም ዘርፍ ብቁ በራስ የመተማመንና ተጽዕኖ ፈጣሪ ወጣት አመራር መሆን እንዳለባቸው መክረዋል። በክረምትና በበጋ ወራት የበጎ ተግባራትን ግንባር ቀደም ሆነው በመሳተፍና በማስተባበር ስለተከናወኑ ተግባራት አመስግነው በቀጣይም ተጠናክሮ እንደሚቀጥል አስታውቀዋል። በመድረኩ የክልሉ ወጣቶች ክንፍ ምክር ቤት አባላት፣ የክልል ስራ አስፈጻሚዎች፣ የዞን ወረዳና ከተማ አስተዳደር የወጣቶች ክንፍ አመራሮች ተሳትፈዋል። ኢትዮጵያ ትምህርትና ቴክኖሎጂን ማዕከል አድርጋ እየሰራች እንደሆነች ገለጸች። በኢትዮጵያ የሚካሄደው የኢኖቬሽን አፍሪካ 2025 የሚኒስትሮች ስብሰባ ተከፍቷል። መድረኩን የከፈቱት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በኢትዮጵያ የአዳዲስ ትምህርት ቤቶች ግንባታ፣ የተሻሻሉ መሰረተ ልማቶችና ጠንካራ የዲጂታል ትስስር እየተዘረጋ ነው ብለዋል። በአፍሪካ አሁንም የትምህርትና የዲጂታላይዜሽን ጉዞን በማሳካት በኩል ቀሪ ስራዎች አሉ ያሉት ምክትል ጠቅላይ ሚኒስትሩ ለነገው ትውልድ የምናደርገውን የትምህርትና የቴክኖሎጂ ኢንቨስትመንት በተቀናጀና በተቀላጠፈ መልኩ ማከናወን ይገባናል ሲሉ ተናግረዋል። መድረኩ በትምህርት በኢንፎርሜሽን ኮሚኒኬሽን እና በአቅም ግንባታ ላይ እንደሚያተኩር የኢትዮጵያ ብሮድካስቲንግ ኮርፖሬት ዘግቧል።
ዘንድሮ በሚካሄደው የአረንጓዴ አሻራ መርሃ ግብር 7.5 ቢሊዮን ችግኝ ለመትከል መታቀዱ ተነገረ። በመርሃ ግብሩ ለሀገር በቀል የደንና የፍራፍሬ ችግኞች ትኩረት ይሰጣል ተብሏል። ለችግኝ ተከላው ከሚለየው መሬት 50 በመቶ ለሚሆነው ካርታ እንደሚዘጋጅ የኢትዮጵያ ደን ልማት አስታውቋል። በበጋው ወራት የአፈርና ውሃ ጥበቃ ስራ ለተሰራባቸው የተራቆቱ እንዲሁም ለዚሁ አገልግሎት የተዘጋጁ ቦታዎች በአረንጓዴ አሻራው ፕሮግራም ተካተዋል። መረጃው የስፑትኒክ ኢትዮጵያ ነው። በመጨረሻም ስፖርት። በለንደን ማራቶን ክብረ ወሰን በመስበር ያሸነፈችው አትሌት ትዕግስት አሰፋ ስሟ በዓለም አቀፉ የድንቃ ድንቅ መዝገብ ወርልድ ጊነስ ቡክ ኦፍ ሪኮርድ ሰፈረ። በሴት አሯራጮች ብቻ ወይንም ወንድ አሯራጭ በሌለበት በዓለም አትሌቲክስ የፕላቲኒየም ደረጃ በተሰጠው ማራቶን ትዕግስት 2 ሰዓት ከ15 ደቂቃ 50 ሰከንድ በመግባት አዲስ ክብረ ወሰን አስመዝግባለች። ዘገባው የኢትዮጵያ ብሮድካስቲንግ ኮርፖሬት ነው። setting a record for women's only race in the process. ክቡራን ተመልካቾች ከከፋ ቴሌቪዥን ለሰዓቱ ያዝናቸው ዜናዎቻችን የእስካሁኖቹ ነበሩ። ዜናዎቹን እየመራው ክፍሌ ዓለሙ አብሬያችሁ ቆይቻለሁ። ቀሪ ጣቢያችን መሰናዶች ይቀጥላሉ። በእኔ በኩል ሰላም።